ሰላም ጤና ይስጥልን። ይህ የቤተሰብ ሚዲያ ነው። የቤተሰብ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትጀምሩ ከወዲሁ ተጋብዛችኋል። ዛሬ በፕሮግራማችን የቀኛዝማች ሻለቃ በሪውን ገብረየስን የህይወት ታሪክ ይዘን ቀርበናል። በጥሞና እንድትከታተሉን ከወዲሁ ተጋብዛችኋል። ቀኛዝማች ሻለቃ በሪውን ገብረየስ ገና በወጣትነቱ ማለትም በ14 ዓመቱ ፋሽስት ጣሊያን በ1928 ዓ.ም ኢትዮጵያን ስትወር የአባቱን የገብረየስ ደገፋን አጭር ወጨፎ በመያዝ በመጀመሪያው የሳንጃ ጦርነት መስከረም 19 ቀን 1929 ዓ.ም ከደጃዝማች ብሬ ዘገየ፣ ከደጃዝማች አያና ቸኮል፣ ከደጃዝማች በላይ መኮንንና ከደጃዝማች ገሬ ዘገየ፣ ከፊታውራሪ በላይ ጧፌና ከሌሎች አርበኞች ጋር በመሆን የሳንጃን ምሽግ አብሮ ደምስሷል ይላል ልጁ በሪውን ገብረየስ። አባቴ ቀኛዝማች ሻለቃ በሪውን ገብረየስ እንደነገረኝ በበርበርሰግ ሚካኤል መስቀልን መስከረም 17 ቀን 1929 ዓ.ም ካከበርን በኋላ መስከረም 18 ቀን 1929 ዓ.ም ወርቅ ምድር ካሉት አርበኞች ጋር ለመመካከር ወደ ወርቅ ምድር ስንሄድ ደበዝ ከጥርጊያው ላይ ስንደርስ ምናልባት የጣሊያን መኪና ሊመጣ ይችላል ብለን ደፈጣ ይዘን ተቀመጥን። ትንሽ እንደተቀመጥን አንድ ሰው ከሳንጃ ፖስታ በእንጨት ሰክቶ ወደ ጎንደር ሲሄድ አስቆም ነው። የምን ፖስታ ይዛል ብለን ስንጠይቀው ሳንጃ ያለው የጣሊያን ጦር ኃላፊ ወደ ጎንደር ወዳለው ጣሊያን ይህን ፖስታ እንድናደርስ ልኮይ ነው ይለናል። እኛም ሳንጃ የመሸገው ጦር ስንት ነው ብለን ጠይቀ ነው እሱም አጠቃላይ 82 ነው። ከዚህም ውስጥ አዛዦቹ ሁለት ጣሊያኖች ሲሆኑ 80 የሐማሴን የባንዳ ጦር ነው ብሎ ወታደር ወይም ወባ ንዳድ አሞት ተኝቷል። በተለያየ አቅጣጫ ብዙ ጠንካራ ምሽግ አለው ብሎ ነገረን። እኛም ከተመካከርን በኋላ ምሽጉን እንዲያሳየን ሰውየውን እያስመራን ወደ ሳንጃስ ከሄድን በኋላ ከሳንጃ በቅርብ ርቀት አደርን። መስከረም 19 ቀን 1929 ዓ.ም በንጋት ወደ ሳንጃ ምሽግ ተጠጋን። የኛ ጦር 23 ሰው ብቻ ነበርን። ከዚህ ውስጥ የ21ዱ ጠበንጃ የያዝን ሲሆን ሁለት ሰዎች ደግሞ ጄሌ ወይም ጠበንጃ ያልያዙ ነበሩ። የያዝነው ሰውየውም እያንዳንዱን የጣሊያን ምሽግ ያሳየን። እኛም ወደ ምሽጉ በመጠጋት ድንገተኛ ተኩስ ከፈትንባቸው። የጣሊያን ጦር በየምሽጉ ገብቶ ከፍተኛ መከላከል በማድረግ አንድ ቀን ሙሉ ተዋጋን። ለወሬ ነጋሪ ሳይተርፍ ሁለት ጣሊያንና 80 ባንዳ ጦር በየምሽጉ አለቀ። መሳሪያውና ጥይቱን ማድረክ ነው። የከበደ መሳሪያውን መትረየሱን ድምፅ የሰማው የጭልቋና የተንፈሌ ጠባሪ ህዝብን መጥቶ አብሮን ተዋግቷል ሲል ነግሮኛል ይላል በሪውን ገብረየስ የአባቱን ህይወት ታሪክ ሲናገር። በመቀጠልም ካጎቱ ከጀግናው ከራስ ውብነህ ተሰማና ከሌሎች ጀግኖች አርበኞች ጋር በመሆን በቀንጣ 12 ቀን ተዋግቷል። እንዲሁም በደብረ ሲና ውጊያ፣ በዳግም ሳንጃ ውጊያ፣ በወገራና በሰሜን ውጊያ፣ በበለሳ ውጊያ፣ በጠገዴ ውጊያ፣ በጭልጋ ውጊያና በተለያዩ ቦታዎች በተደረጉ ጦርነቶች በወጣትነቱ 6 ዓመት ያለ ማቋረጥ ፋሽስትን ጣሊያንን ተዋግቷል። የቀኛዝማችነት የአርበኝነት ማዕረግም አግኝቷል። እናት ሀገሩን ኢትዮጵያን አስከብሯል። በጎንደር በነበረው ጦርነት 6 ዓመት ነው። ምክንያቱም አዲስ አበባ በሚያዝያ 27 ቀን በ1933 ዓ.ም ከተያዘ በኋላ የጣሊያኑ ጦር መሪ ግራዛኒ ጎንደር ከተማ በመመሸግ እጅ አልሰጥም በማለት እስከ ህዳር 19 ቀን 1934 ዓ.ም ድረስ ተዋግቷል። በመጨረሻም ጀግኖቹ አርበኞች ከበባ በማድረግ መውጫ መግቢያ ሲያሳጡት ሳይወድ በግድ እጁን ሰጥቷል። ነገር ግን ከነጻነት በኋላ አርበኞች ለእናት ሀገራቸው ወደ ውድ ህይወታቸውን ሰጥተው ዋጋቸውን ሳያገኙ ማንኛውንም የስራ እድል የተሰጠው ለጣሊያን ባንዳዎችና ጣሊያንን ፈርተው አገራቸውን ጥለው ለኮበለሉ ሆነ። ጀግናው ቀኛዝማች በሪውን ገብረየስም ይህን የመድሎ አሰራር በመቃወም በተለያዩ ጊዜ የኃይለ ሥላሴን መንግስት ታግሏል። ተቃውሞን ለመግለጽ ሲልም ጎንደር ገነት ተራራ የነበረውን የመንግስት ቤት ጥር 7 ቀን 1957 ዓ.ም በጓንዲ አቃጣይ ጥይት በማቃጠል መንግስትን የሚያወግዝ ደብዳቤ ከተቃጠለው ቤት አካባቢ ጥሎ ወደ አርማጮ ሄደ። የመንግስት ባለስልጣኖችም ይህንን ድርጊት የፈጸመው በሪውን እንጂ ሌላ ሰው ሊሆን አይችልም በማለት በቀኛዝማች በሪውን ላይ ክትትላቸውን ቀጠሉ። እሱም ኤም1 መሳሪያ ለመግዛት በዳበርቃ በኩል አዘዞ በመሄድ
የአዲስ አበባን አውቶቡስ ጠብቆ ሲሳፈር እንዳጋጣሚ የሚያውቀው ነጭ ለባሽ ደህንነት ስላየው ወዲያውኑ ለፖሊስ አዛዡ ለጄኔራል ስዩም ገሰሰ ሪፖርት አደረገ። ጄኔራል ስዩም ገሰሰም ለአዲስ አበባ ፖሊስ በስልክ ደውሎ የምንፈልገው ወንጀለኛ አዲስ አበባ በሚሄደው አውቶቡስ ተሳፍሮ ስለመጣ መርካቶ አውቶቡስ የአዲስ አበባን አውቶቡስ ለጄኔራል ስዩም ገሰሰ ሪፖርት አደረገ። ጄኔራል ስዩም ገሰሰም ለአዲስ አበባ ፖሊስ ስልክ ደውሎ የምንፈልገው ወንጀለኛ አዲስ አበባ በሚሄደው አውቶቡስ ተሳፍሮ ስለመጣ መርካቶ አውቶቡስ መቆሚያ ፖሊስ አሰማርተ ጠብቀው፣ እኔ የሱን መልክ የሚያውቅ 2 ፖሊስ በአይሮፕላን ልክልሃለሁ በማለት ይነግረዋል። የቀኛዝማች በሪውን መልክ የሚያውቁ 2 ፖሊሶች በአውሮፕላን ተልከው ከአዲስ አበባ ፖሊሶች ጋር በመተባበር መርካቶ የክፍለ ሀገር አውቶቡስ መቆሚያ ቀድመው በመድረስ ከጎንደር የሚመጣውን አውቶቡስ በጉጉት ጠበቁት። ተጠርጣሪውም ቀኛዝማች በሪውን ግን አለባበሱን በመቀየር እንደ ቄስ እስከ ግንባሩ ድረስ በሻሽ በመጠምጠምና ዳዊቱን በትከሻው አንግቶ ከአውቶቡሱ ሲወርድ ማንም ሳያውቀው በሰላም ወርዶ ወደ አጎቱ ወደ ራስ አሞራ ውብነህ ቤት ሄደ። ፖሊሶቹም እንዴት እንዳመለጣቸው እንቆቅልሽ ሆነባቸው። ለሳምንት ያህል መርካቶን አሰሱ። ከሳምንት አሰሳ በኋላ ግን ቀኛዝማች በሪውን የጦር መሳሪያውን ለመግዛት መርካቶ ሲዘዋወር ከሚፈልጉት ፖሊስ ጋር ግጥምጥም አሉ። ወዲያውኑ ይዘው ፖሊስ ጣቢያ ካሰደሩት በኋላ በአውሮፕላን አሳፍረው ወደ ጎንደር ወስደው ባታ ወህኒ ቤት አሰሩት። ገነት ተራራን የመንግስት ቤት ያቃጠለው በጓንዴ አቃጣይ ጥይት ስለነበረና ቀላውን ከተቀጣጠለበት ቦታ አግኝተውት ስለነበረ መንግስትም የሚያወግዘውን ወረቀት በአንድ ላይ አግኝተው ስለነበር ለመረጃው አስቀምጠው ስለነበር ካሰሩት በኋላ ይህ የመንግስት ተቃውሞ ወረቀትና ቀላው ያንተ ነው፣ የመንግስትንም ቤት ያቃጠልከ አንተ ነህ በማለት ፖሊስ ጥያቄውን አቀረበ። ቀኛዝማች በሪሁን የመንግስት ቤት አላቃጠልኩም፣ ቀላውም የኔ አይደለም በማለት መልስ ሰጣቸው። በመጨረሻም ባዶ ወረቀት በማምጣት በዚህ ወረቀት ላይ ጻፍና የእጅ ጽሑፍትን ከተገኘው የእጅ ጽሕፈት ጋር እናመሳክራለን አሉት። እሱም እንደተባለው ጻፈላቸው። የሁለቱ የእጅ ጽሑፍ ግን ሊመሳሰል አልቻለም። ይበልጥ በሳይንሳዊ መንገድ ለማጣራት ሁለቱንም የእጅ ጽሕፈቶች አዲስ አበባ ወዳለው አባዲና ፖሊስ ኮሌጅ አሻራ ምርመራ ላኩት። የምርመራ ውጤት ግን ሁለቱም የእጅ ጽሑፈት አይመሳሰሉም ተባለ። ነገር ግን ቀኛዝማች በሪውን አርቆ በማሰብ ከተቃጠለው ቤት አካባቢ የተጣለውን ወረቀት ያጻፈው በሌላ ሰው ነበር። በዚህም መረጃውን ለማጥፋት ችለዋል። ፖሊስ ግን በተቃጠለው ቤት አካባቢ በተገኘው የጓንዴ ቀላ ላይ መረጃ ለማግኘት የተተኮሰው ጓንዲ መገኘት ስላለበትና ይህን ጓንዲ ጠበንጃ ለማግኘት ደግሞ አርማጭሆ ዳዚሆን የሚገኘውን የቀኛዝማች በሪውን ቤት መፈተሽ ስላለበት ፖሊስ አዛዡ በጄኔራል ስዩም ገሰሰ ትዕዛዝ በቂ የፖሊስ ኃይል ታዞ ወደ መኖሪያ ቤቱ ወደ አርማጭሆ ዳዚሆን ወደ ተባለ ቦታ ገሰገሰ። እንደ አጋጣሚ ቀኛዝማች አባተ ሰጣርገው አባሻንቆ የቀኛዝማች በሪውን መታሰር ሰምቶ ሁኔታውን ለማጣራት ከጭልቋና ተነስቶ ወደ ዳዚሆን ወደ ቀኛዝማች በሪውን ቤት ሲደርስ ቤቱ ዝግ ስለሆነበት ከጎረቤት ቤት ሂዶ ቡና ተፈልቶለት በመጣት ላይ ሳለ ለፍተሻ የሄደ ፖሊስ ከቦታው ደርሶ እጅ ስጥ ይለዋል። እሱም እጁን አልሰጥም ብሎ አንዱን ፖሊስ ደረቱን በጥይት መትቶት በላያቸው ላይ ዘሏቸው አመለጠ። ፖሊሶቹም ቀኛዝማች አባተ የነበረበትን ቤት በጥይት ወንፊት ካደረጉት በኋላ ተኩሱን የሰማ አደባ አየሁ የተባለው ሰው ሩጦ ደርሶ እንዴት የሰላማዊ የገበሬ ቤት በጥይት ትደበደባላችሁ ብሎ ለሚተኩሱት ፖሊሶች ጥያቄ ያቀርባል። ፖሊሶቹም ሽፍታ ቤት ውስጥ አለ በማለታቸው ይህ ሰውም ሽፍታ ካለ እኔ ከቤት ገብቻ ያለው እናንተ ተኩሱን አቁሙ አላቸው። እነሱም ተኩሱን ስላቆሙ ሰውየውም ወደ ቤት ገብቶ ሲፈትሽ የቤቱ ባለቤት ሕፃን ይዛ ከመሬት ወድቃለች። ሲያነሳት ግን እሷም ሆነ ሕፃኑም በጥይት አልተመቱም። ሽፍታ የተባለው ሰው ግን የለም። ሰውየውም ሽፍታ የተባለው
እንደሌለ ሲነግራቸው እነሱም ገብተው ሲፈትሹ ማንም ወንድ የለም። ነገር ግን ቀኛዝማች አባተ አንዱን ፖሊስ ደረቱን መትቶት በላያቸው ዘሏቸው ሲሄድ አላዩትም። በመጨረሻም የቀኛዝማች በሪውን ቤት ሳይፈትሹ በድንጋጤ የቆሰለውን ፖሊስ ተሸክመው ወደ ጎንደር ፈረጠጡ። ቀኛዝማች በሪውን 6 ወር ከታሰረ በኋላ ፖሊስ ማስረጃ ማቅረብ ባለመቻሉ ፍርድ ቤት በነጻ አሰናበተው። ከዚያም በኋላ እነዚህ ባለስልጣኖች ከመንግስት መስሪያ ቤት ተቀጥረው ስራ እንዳይሰሩ እግድ ጥለውበታል። ይህም ይባስ ብሎ እነዚህም ባለስልጣኖች ሌባ ተባባሪ ናችሁ በማለት 52 አርሶ አደሮችን ትጥቃቸውን እንዲፈቱ ካደረገ በኋላ በግል ቤታቸው በማከማቸት ሽጠው ሊበሉት ሲዘጋጁ ጥቂት የማይወደው ቀኛዝማች በሪውን ገብረየስ እስከ አዲስ አበባ ድረስ በመሄድ ተከራክሮ ትጥቃቸውን ለአርሶ አደሮች እንዲመለስ አድርጓል። እነዚህ ባለስልጣኖችም መሳሪያውን ሽጠው እንዳንበላ ያደረገን ስለሆነ በማለት አብዬ ሞገስ የተባለውን ሰው በገንዘብ በመግዛት ለማስገደል ሙከራ አድርገዋል። ከኤርታቸው በየነ ጋራ ማውራ ድንጊያ ዘነብ ላይ ቆስለው ሊድኑ ችለዋል። ከዳንም በኋላ ከነዚህ ባለስልጣኖች አንዱ የሆነው የክፍለ ሀገሩ ፖሊስ አዛዥ የሆነው ከጄኔራል ስዩም ገሰሰ በምሽት ቤቱ ድረስ በመሄድ በመኝታ መስኮቱ በኩል ቦምብ በመወርወር ቦምቡ በመክሸፉ በኤም1 መሳሪያ መስኮቱን ወንፊት በማድረግ ሲሰባብረው ጄኔራሉ ግን ከሞት ተርፏል። በመቀጠልም አርማጭሆ ዘምተው ህዝብ ሲበድሉ የነበሩ ፖሊሶች መጋቢት 6 ቀን 1961 ዓ.ም ማሂና አቦ ቻኒሳ ከተባለ ቦታ ላይ 2 ፖሊሶችን ሲገል ሌሎቹ ሩጠው አምልጠዋል። በዚህም ምክንያት የጎንደር የ7ቱም አውራጃ ህዝብና ፖሊስ በአርማጭሆ ላይ ታዞ የቀኛዝማች በሪውን ዘመድ እስከ 7 የዘር ትውልድ እየተቆጠረ ወደ እስር ቤት ታጎረ። ቀኛዝማች በሪሁንም 5 ዓመት በዱር በገደሉ ከቆየ በኋላ አጎቱ ቢትወደድ አዳነ መኮንን ከንጉሥ ኃይለሥላሴ ድረስ ሂደው በ1965 ዓ.ም የምህረት ደብዳቤ አምጥተው ምህረት እንዲገባ አደረጉ። በ1966 ዓ.ም የለውጥ እንቅስቃሴ ሲጀምር ከጎንደር ህዝብ ጋር በመሆን ህዝብ የበደሉ ባለስልጣኖች ለፍርድ እንዲቀርቡ በቀረበው ጥያቄ መሰረት ጥያቄውን ወደ አዲስ አበባ ወስደው እንዲያቀርቡ ቀኛዝማች በሪውንና አንድ ሰው በጎንደር ህዝብ ተመርጠው ወደ አዲስ አበባ በመሄድ የህዝቡን ጥያቄ ለሚመለከተው መስሪያ ቤት ደብዳቤውን አድርሰዋል። ነገር ግን በተማሪውና በሰፊው ህዝብ የመጣውን የለውጥ እንቅስቃሴ መስከረም 2 ቀን 1967 ዓ.ም ንጉሥ ኃይለሥላሴ ከስልጣን አውርዶ ወታደራዊ ደርግ መንግስት ተቋቋመ። ለውጡም በወታደሩ ተጠለፈ። ጥቅምት 14 ቀን 1967 ዓ.ም ያለ ፍትህ ያለ ህግ 60 ሚኒስተርና የጦር ጄኔራሎች ከታሰሩበት አውጥተው በግፍ ረሽኗቸው። ቀኛዝማች በሪሁንም ይህን በመቃወም ቀኛዝማች አድማሱ ዘለቀ ከሻለቃ ዘለቀ ጀንበር፣ ከአበበ ጀንበር፣ ከአዛናው አቸነፈ፣ ከይላቅ አቸነፈ፣ ከታስፋዬ ኪዴ ጋር በመመካከር የደርግን መንግስት የሚቃወም ጽሑፍ ካዘጋጁ በኋላ በማታ አንድ ባለመኪና አስገድደው ካስቆሙ በኋላ ሾፌሩን በማሰር መኪናዋን ተስፋዬ ኪዴ እያሽከረከረ የተቃውሞ ወረቀቱን በጎንደር ከተማ ከበተኑ በኋላ አባ ቡልኮ የሚገኘውን ፖሊስ መምሪያ መስሪያ ቤት ላይ 2 ቦምብ በመወርወርና መስሪያ ቤቱን በሚጠብቁ ፖሊሶች ጋር ተኩሰው በሰላም ወደ አርማጭሆ ሄዱ። ማን ይህን ድርጊት እንደፈጸመ ሳይታወቅ ቀረ። ባለመኪናውም ተይዞ ሲጠየቅ ማንነታቸውን አላውቅም፣ ስገምት ግን የኤርትራ ነጻ አውጪ ወንበዴዎች ይመስሉኛል ሲል ቃሉን ሰጠ። በዚህ ሁኔታ ቀኛዝማች በሪውን በአርማጭሆ እየተዘዋወረ ህዝቡ ለደርግ እንዳይገዛ ቅስቀሳ ቢያደርግም ህዝቡ ግን የደርግን አገዛዝ ባለማወቁ ህዝቡ ሊነሳ አልቻለም ነበር። በዚህ ሁኔታ እንዳሉ በዚሁ በ1967 ዓ.ም ፊታውራሪ ተሾመ ጎበዜና አቶ ሀጎስ ጠለለ በደርግ መንግስት ተልከው ቀኛዝማች በሪሁን ወዳሉበት አርማጭሆ በመምጣት አንተ በኃይለ ሥላሴ መንግስት ብዙ ግፍ ተፈጽሞብሃል፣
በዱር በገደሉም ተንከራተሃል። አንተ የምትጠላውን የመንግስት ባለስልጣናትን አስወግደናቸዋል። ስለዚህ የአርማጭሆ ምክትል ወረዳ አስተዳዳሪነት ስራ የሚል መልእክት ይዘው መጡ። ቀኛዝማች በሪውን ከነሱ ጋር ብዙ ከተወያየ በኋላ ሀሳቡን ተቀብሎ ስራውን ጀመረ። በሚያዝያ 1968 ዓ.ም የጎንደር ክፍለ ሀገር የሰባቱም አውራጃ ህዝብ የራዛ ዘመቻ በሚል ወደ ኤርትራ ዘመቻ ሲታዘዝ ቀኛዝማች በሪሁንም የአርማጭሆን ህዝብ አስተባብሮ ወደ ኤርትራ እንዲዘምት ትዕዛዝ ተሰጠው። እሱ ግን የኤርትራን ጉዳይ በውይይት ፍቱት እንጂ እኔ የአርማጭሆን ህዝብ ወደ ኤርትራ አላዘምትም፣ እኔም አልዘምትም በማለት ከዘመቻው ሳይሄድ ቀረም። በዚህም ምክንያት በክፍለ ሀገሩ አስተዳዳሪ በአቶ ዳኘው ወልደ ስላሴ የቃል ማስጠንቀቂያ ተሰጥቶት ታልፏል። ቀኛዝማች በሪሁን ከግንቦት እስከ ሐምሌ 1968 ዓ.ም ከአሸሬ በዶጋው በኩል እስከ ጃርማና ታርኳ ወደ መደማመር ድረስ የመኪና መንገድ እንዲጠረግ አድርጓል። ይህ መንገድ የተጠረገው የተባበሩት መንግስታት የሱዳን ስደተኞች ጃርማና ታርኳ ወደ መደማመር ለማስፈር እቅድ ተይዞ ነበር። መንገዱን የቀየሰው መሐንዲስ ሚስተር ጋውች የሚባል የስዊዘርላንድ ተወላጅ ነበር። መሐንዲሱ በመሳሪያ እየተጠቀመ ቢቀይስም ቀኛዝማች በሪውና አቶ አቸነፈ አበራ የመንገዱን አቅጣጫ በማሳየት ከፍተኛ ሚና ተጫውተዋል። ራሱ መሐንዲሱ እኔ በትምህርት ያገኘሁትን እውቀት እናንተ በተፈጥሮ ያገኛችሁት እውቀት ይበልጣል ሲል አድንቋቸዋል። ይህንም ያለበት ምክንያት እነሱ በሰጡት አቅጣጫ በመሳሪያው ሲለካው ትክክል እየሆነ በማግኘቱ ነው። ይህን መንገድ ለማስጠረግ የታዘዙት ደጃዝማች አያና የቸኮል፣ ደጃዝማች በላይ መኮንን፣ ቀኛዝማች በሪውን ገብረየስ፣ ቀኛዝማች አድማሱ ዘለቀ፣ አቶ አቸነፍ አበራ፣ አቶ ጫቅሎ ወልደ ስላሴ፣ ብርሃኑ በሪሁን፣ አቶ ብጫ መንግስቱ፣ አቶ አይሸሽም ታደሰና ሌሎችም በአጠቃላይ 24 ሰዎች ነበርን። እስከ ጃርማና ታርኳ ወደ መደማመር መንገዱን ብናሰራውም ኢህአዴግ የኢትዮጵያ ዲሞክራሲ ህብረት በሻለቃ ዋግሽም ነወጠ እየተመራ ወደ አርማጭሆ በመግባቱ የሱዳን ስደተኞች በታቀደው መሰረት ከታሰበው ቦታ ላይ ማስፈር አልተቻለም። ህዳር 29 ቀን 1969 ዓ.ም ጎንደር ፒያሳ ላይ ተማሪዎች ደርግን በመቃወም ታላቅ ሰላማዊ ሰልፍ ባደረጉ ተማሪዎች ላይ በደርግ ትዕዛዝ ሰላማዊ ሰልፍ ባደረጉ ተማሪዎች ላይ የሩምታ ተኩስ ተከፍቶባቸው ብዙ ተማሪዎች ከአስፓልት ላይ ተረፈረፉ። ቀኛዝማች በሪውን ገብረየስም በአካባቢው ተገኝቶ በማየቱ ፋሽስት ጣሊያንስ ከዚህ የበለጠ ጭፍጨፋ መች አደረገብን በማለት በበነገታው ህዳር 30 ቀን 1969 ዓ.ም ወደ ትውልድ ቦታው ወደ አርማጭሆ በመሄድ ሙሴ አዘይከው ላይ ከነበረው ከሻለቃ ዘውዱ አልጣህ ከኢህአዴግ የኢትዮጵያ ህዝብ ዲሞክራሲ ህብረት ጋር በመሆን ተቀላቀለ። የሻለቃ ዘውዱ ጦርም የደስታ የመትረየስና የእጅ መሳሪያ ተኩስ አድርጎ በደስታ ተቀበለው። በመቀጠልም የአርማጭሆ ታጋይ ህዝብ ታላቅ ስብሰባ በማድረግ ቀኛዝማች በሪውን ገብረየስን የላይ አርማጭሆ የጦር መሪ ሆኖ ታጋዩን እንዲመራ በከፍተኛ ድምፅ ተመረጠ። ሻለቃ ዘውዱ አልጣም የአርማጭሆን የጦር ግንባር ለሻለቃ በሪውን አስረክቦ ወደ መተማ የጦር ግንባር በመሄድ ከደርግ ጦር ጋር በጀግንነት ተዋግቶ ተሰዋ። ሻለቃ በሪውን ታጋዩን ጦር ይዞ ያዘይከውን በር ሳይለቅ ለ6 ወር በየጊዜው የሚመጣውን የደርግ ወራሪ ጦር ተዋጋም። ከእጁም ላይ የመቁሰል አደጋ አግኝቶት ነበር። በተለይ ሁልጊዜ ሲያደንቃትና ሲያስታውሳት የነበረው ጎንደር ፒያሳ ላይ በተደረገው ጭፍጨፋ አንዲት ተማሪ አንጀቷ በጥይት ተዘርግፎ ከወደቀችበት እንደማንም ብላ ተስባ በመሄድ ኢትዮጵያ ሆቴል ከግድግዳው ላይ ደሟን በጣቷ ነክራ ታጋይ ቢሞት ትግሉ አይሞትም በማለት ከጻፈች በኋላ ከዚያው ላይ አሸለበች እያለ እስከ ዕለተ ሞቱ ሲያስታውሰኝ ነበር ሲል ልጁ በሪውን ገብረየስ ይናገራል። ለዚያ ነው ደርግን በመቃወም ወደ ሱዳን ሲሰደዱ የነበሩ ተማሪዎችን በሰላም እንዲሄዱ ሲያደርግ የነበር። አንዳንድ የመንደር ሌቦች ተማሪውን ከዘረፉ እያሳደዱ አይቀጡ ቅጣት ሲቀጡ የነበር። ደርግም አርማጭሆን እቆጣጠራለሁ በማለት በብርጌድ ደረጃ ጦር እያዘመተ ብዙ ውጊያዎችን አድርጓል።
ነገር ግን ቀኛዝማች በሪሁን ገብረየስና ጓደኞቹ ከቃል ኪዳን ወንድሞቹ ከሻለቃ ዘለቀ ጀንበር ጋር በመሆን የአርማጭሆን ጀግና ህዝብ ማስተባበር ደርግን አይቀጡ ቅጣት እየቀጡ 9 ዓመት ሙሉ በቆራጥነት ታግለዋል። በመጨረሻም ደርግ በጦርነት ምንም ውጤት ማምጣት ባለመቻሉ መውጫ መግቢያውን በደንብ የሚያውቁትን የአርማጭሆ ተወላጅ የሆኑትን በገንዘብ በመግዛትና አስፈላጊውን ትጥቅ በማሟላት ከ60 እስከ 70 የሚገመቱ ሰዎችን በማደራጀት መነሻቸውን ትክል ድንጋይ በማድረግ በሌሊት እየተጓዙ ሲነጋ ደግሞ ጫካ ተደብቀው በመዋል ሌሊት ከተጓዙ በኋላ ሐምሌ 6 ቀን 1978 ዓ.ም ከሌሊቱ 11 ሰዓት እስከ 12 ሰዓት ከ20 ደቂቃ ደለሳ ከተባለው የእርሻ ቦታችን ላይ ጦርነት ከፈቱብን። ቀኛዝማች በሪሁንና አብረው የነበሩ ታጋዮችም ከየተኙበት በመነሳት አጸፋውን ተኩስ ከፈቱ። የደርግ ቅጥረኞችም በተለይ ቀኛዝማች በሪሁንና ብርሃኑ በሪሁን እንዲሁም ጉርባ አንበርብር ከነበሩበት ቦታ ላይ 12 F1 ቦምብ ወረወሩብን። የጥይት ናዳም አወረዱብን። 1 ሰዓት ከ20 ደቂቃ ከተዋጋም በኋላ ቀኛዝማች ሻለቃ በሪሁን ገብረየስ ግንባራቸውን ተመተው ተሰዉ። በመጨረሻም እኔ ብርሃኑ በሪሁን የአባቴን ክላሽንኮቭ በማንገት የራሴን M40 14 በመወደር እየተኮስኩ ከበባውን ጥሼ ወጣው። በኤፍ1 ቦምብ ቆስዬ ስለነበር ተጨማሪ የአባቴን ሽጉጥ ደርቤ መውሰድ አልቻልኩም። እንዲህም ታጋይ ደሴ ውብሸት እንደኔ ቦምብ ቆስሎ ከበባውን ጥሶ ወጥቷል። በዚህ ውጊያ የአካባቢው የነበረው የኢህዴን ሰራዊት እኛን ሊረዳን ፈቃደኛ አልነበረም። እኔ ከወጣው በኋላ ግን በከበባው የነበሩት አርሶ አደሮችን አስተባብሮ አቶ መኮንን ቦጋለ ጀግኖች ከተሰዉ በኋላ ደርሶ ቀኛዝማች ሻለቃ በሪሁንና አብረው በጀግንነት የተሰዉትን ታጋዮች በመቅበር ላይ ሳሉ በ40 ደቂቃ ርቀት አንገረብ የነበሩትን ኢህዴን ሰራዊት ደርሰው የተሰዉትን ጀግኖች ከነ አቶ መኮንን ቦጋለ ጋር ሆነው አብረው ቀብረዋል። እኔም በቦምብ ቆስዬ ብዙ ደም ሲፈሰኝ ስለነበር አንገረብ ከሚገኘው የኢህዴን የሕክምና ማዕከል ለ1 ወር ታክሜ ወጥቻለሁ። እንዲሁም ታጋይ ደሴ ውብሸት ከእኔ ጋር ሆኖ ታክሟል። ከጦር መሪያቸው ከቀኛዝማች ሻለቃ በሪሁን ጋር በጀግንነት ሲዋጉ የተሰዉት ጀግኖች ሻምበል ታዬ ወንድሜነህ፣ ታጋይ ጉርባን በርብር፣ ታጋይ ሞላ ስዩም፣ ታጋይ መልካሙ አየልኝ ናቸው። ከደርግ ቅጥረኞችም በውጊያ ሞገስ ጣዕም ያለው ተመስገን ነጋ እኔ በወረወርኩት F1 ቦምብ ሞገስ ጣዕም ያለው ቆስሎ ከቤተሰቦቹ በለስ ከተባለው ቦታ ከደረሰ በኋላ በዚያው ቀን ሲሞት፣ ተመስገን ነጋ የተባለው ደግሞ ኩልቢ ከሚገኘው የቤተሰቦቹ ቤት ተደብቆ ሲታከም ከቆየ በኋላ በወሩ ሊሞት ችሏል። እንዲሁም ከደርግ ቅጥረኞች 5 ቆስለዋል። እንዲሁም በተለያዩ ጊዜ በክትትል 3 ተገለዋል። እንዲሁም ጥቅምት 5 ቀን 1979 ዓ.ም ሹመት ገንዘብ ቤት ከደርግ ቃል የተገባለት አለሙ ተሰማ የተባለው የደርግ ቅጥረኛ የደርግን አየር ወለድ ጦር እየመራ ወደ ማሂን ወደ ተባለው ቦታ ሲመጣ በር ጠብቀን ቆይተን ጦርነት ከፍተን አለሙ ተሰማና ወንድሙ አጫዋች ተሰማ የተባሉ ቆስለው ጦሩን እግሬ አውጪኝ ብሎ ወደ ትክል ድንጋይ ፈርጥጠዋል። በመጨረሻም ይህ ቅጥረኛ ግለሰብ ደርግ ቃል የገባለትን ሹመት ቤትና ገንዘብ ሳይሰጠው ደርግ ራሱ ይዞ አስሮ ረሸነው። ይህም ከሃዲ ሰው አብረው የሚታገል መስሎት ቀኛዝማች ሻለቃ በሪሁን አንድ ሲሞኖቭ 10 ጎራሽ መሳሪያ አስታጥቆት ነበር። የጥይት ግምጃ ቤት ኃላፊም አድርጎት ነበር። በኋላ ግን ወደ ሱዳን የሚሄዱ ተማሪዎችና ቤተ እስራኤሎችን እያስቆመ ገንዘባቸውን በመዝረፉ ሌባንና ዘራፊን የማይታገሰው ቀኛዝማች በሪሁን ገብረየስ ይህን ዘራፊ ወደ ሕግ ለማቅረብ ሲከታተለው ሌቦችን በማሰባሰብ ወደ ደርግ ሂዶ ገባ። ከዚያም ቀኛዝማች ሻለቃ በሪሁን እገላለሁ ብሎ ከደርግ ባለስልጣናት ጋር ቃለ መሐላ ፈጸመ። የእኛም የእርሻ ቦታ ደለሳ ከትክል ድንጋይ በጣም ሩቅ በመሆኑና በአካባቢው የኢህዴን ሰራዊት ማሰልጠኛ ስለነበረ ጠላት መጥቶ ይህን አደጋ ያደርስብናል ብለን አልጠረጠርንም ነበረ። በመጨረሻም ከ50 እስከ 60 ሆነው በእኛ ላይ የዘመቱትን የአርማጭሆ ታጣቂዎችን ደርግ አስሮ ሊረሽናቸው በዝግጅት ላይ ያለ ኢህአዴግ ጎንደርን ሲቆጣጠር የባታን እስረኛ ሲፈታ እነዚህም ሌቦች አብረው ተፈቷቸው።
እነዚህም የደርግ ቅጥረኞች ሌቦች ተሰባስበው ከጎንደር ወደ ትክል ድንጋይ በመምጣታቸው እኔም በወቅቱ የትክል ድንጋይ ኃላፊ ለነበረው ለታጋይ ናቃቸው ጫቅሉ በኋላ ኮሎኔል ለሆነው እዚህ ሌቦች ተይዘው ለፍርድ እንዲቀርቡልኝና እንድንፋረዳቸው ጥያቄ ያቀረብኩለት። እሱ ግን ለፍርድ ሊያቀርብልኝ ስላልቻለ ሕግ አልዳኛቸውም፣ ጉልበት ይዳኛቸዋል እንደሚባለው እነዚህን ቅጥረኞች ሌቦች ክትትል ሳደርግባቸው ከትክል ድንጋይ እየሸሹ ወደ አርማጭሆ በመሄድ ተደበቁ። ብዙዎችም ሌብነታቸውን በመቀጠላቸው በተለያዩ ምክንያት አልቀዋል። ሹመትና ሽልማታቸው ሞት ብቻ ሆኖ ቀረ። እንግዲህ የቀኛዝማች በሪውን ገብረየስ የ6 ዓመት የጣሊያን ተጋድሎ ከነጻነት በኋላም በንጉሥ ኃይለሥላሴ መንግስት ከባንዳዎችና ከጉበኛ ባለስልጣኖች ጋር ያደረገው ተጋድሎ ይሁም የደርግን የግፍ አገዛዝ በመቃወም 9 ዓመት ሙሉ ያደረገውን ተጋድሎ በዚች አጭር ጽሑፍ መዘርዘር አይቻልም። እነሆ አባታችን ቀኛዝማች በሪውን ገብረየስና አብረው በጀግንነት የተሰዉት ሻምበል ታዬ ወንድሜነህ፣ ታጋይ ጉርባን በርብር፣ ታጋይ ሞላ ስዩም፣ ታጋይ መልካሙ አየልኝ የተሰዉት ሐምሌ 6 ቀን 1978 ዓ.ም ሲሆን በዚህ ዓመት ማለት ሐምሌ 6 ቀን 2018 ዓ.ም 40 ዓመት ሆናቸው። እግዚአብሔር ነፍሳቸውን በአጸደ ገነት ያኖርልን። ከብርሃኑ በሪውን ከልጃቸው ከበሪውን ገብረየስ ልጅ ብርሃኑ በሪውን የተጻፈ ነው። አድማጭ ተመልካቾቻችን የዝግጅታችን ተካፋዮች ቻናላችን ሰብስክራይብ እና ሸር ላይክ በማድረግ እንድታበረታቱን ከወዲሁ ተጋብዛችኋል። ስለተከታተላችሁና ስለምታደምጡኝም ከወዲሁ አመሰግናለሁ። ቻናሉ የተለያዩ ፕሮግራሞችን ይዞ ይቀርባል። እንድትከታተሉ ተጋብዛችኋል። መልካም ጊዜ ይሁንላችሁ።